ውድ የኦንላይን ቤተሰቦች እንዴት ናችሁ? ዛሬ ስለ ቪዲዮ ኤዲቲንግ አንዳንድ ነገር ለማለት ነው የመጣሁት። ያው ኤዲቲንግ በጣም በአሁኑ ሰዓት ላይ በጣም አስፈላጊና ወሳኝ ስኪል ሆኗል። ያው ግዴታ ቢኖረን ብለን ከምናስባቸው ክህሎቶች ውስጥ አንዱ ኤዲቲንግ ነው። ኤዲቲንግ በጣም ወሳኝ ነው። ብዙ ቤት ቁጭ ብላችሁ ገንዘብ የምታገኙበት ነው እና በጣም ወሳኝ ሙያ ነው ብዬ ነው የማስበው። ኤዲቲንግ በጣም ቀላል ነው፣ የተወሳሰበ ነገርም የለውም። በጣም ቀላል ነው። በቃ ምንም የሚከብድ ነገር የለውም። እንደ መጀመሪያ ያክል ካፕከትን በመጠቀም እንዴት ኤዲት እናደርጋለን የሚለውን እናያለን። ያው ካፕከት እንደምታውቁት በጣም ቀለል ተደርጎ ነው የመጣው። በኤአይ የሚሰራ ነው። በቃ አንስቶ ቁጭ ቁጭ ማድረግ ነው። ሌላ ምንም የተካበደ ነገር የለውም። ቀላል ነገር ነው። ክሬኤት ፕሮጀክት ብንለው ለምሳሌ እዚህ ጋር መተን ያው ካፕከትን መጀመሪያ ዳውንሎድ ታደርጉታላችሁ። ፍሪ ዳውንሎድ ነው የምታደርጉት። ጉግል ላይ ገብታችሁ ፍሪ ዳውንሎድ ካፕከት ብትሉት በቀላሉ ታገኛላችሁ። ከዛ በመቀጠል ክሬት ፕሮጀክት ካልነው በኋላ እዚህ ጋር እንደምታዩት ሚዲያ አለ፣ ኦዲዮ አለ፣ ቴክስት አለ፣ ስቲከር፣ ኢፌክት፣ ትራንዚሽን፣ ካፕሽን እና ፊልተር የሚሉ ነገሮች አሉ። እነዚህን ቱሎች በመጠቀም ነው ኤዲት የምናደርገው። ከዛ በተረፈ አንዳንድ እንትኖች አሉ፣ አንዳንድ የምንጠቀማቸው ቱሎች ይኖራሉ ውስጥ ማለት ነው። እና ለምሳሌ ከመጀመሪያ ብንጀምር ፋይሉን ለምሳሌ ኢምፖርት ብናደርግ እኔ ዳውንሎድ ያደረኳቸው ፋይሎች አሉኝ። ለምሳሌ ለዩቲዩብ ሾርት የሚሆን አንድ አጠር ያለ ቪዲዮ እንስራ ብንል ለምሳሌ እቺ ቮይስ ኦቨር አለችኝ። ከቮይስ ኦቨር ቱል ነው ዳውንሎድ ያደረኳት፣ ስክሪፕቱን ሰጥቼው ማለት ነው። ሌላ ብለን አንድ ቪዲዮ ሰጠው፣ ዳውንሎድ ያደረኩት አንድ ቪዲዮ ብዬ እንደ ባክግራውንድ ደግሞ የተጠቀምኩት አንድ እንትን አለ። ቅርታ አንድ የምጠቀመው ባክግራውንድ አለ። እሱን ብሰጠው ከዛ እነዚህን ያው አሁን እነዚህን ወስጄ አንድ በአንድ እቺ ፕላስ ምልክቷን በመጫን አሁን እንደዚህ ይመጣል። ከዛ ቪዲዮንም እዚህ ጋር ያመጣልኛል። ፕላስ ነው። እቺንም ባክግራውንዷንም ስጫ ነው ያመጣልኛል ማለት ነው። ከዛ እቺን ሚኒማይዝ አረጋትና ከዛ እቺን እንደምታዩት እቺን እንደዚህ ማድረግ እችላለሁ። ያ ከዛ እቺን ባክግራውንዷን እቺን በቮይስ ኦቨር እንደዚህ ያረኩን እቺን ወደ ግራ ያለውን አልፈልገውም። ወደ Nobody talks about this. You don't need more time. You need better use of time. Everyone has 24 hours. But not everyone uses them well. Your brain follows priority. Start simple. Plan your day. Your brain follows priority. Start simple. Plan your day. ይሄን ይመስላል። አሁን ለምሳሌ እቺን ቮይስ ኦቨር Remove useless tasks. Focus on what matters. Time is controlled, not found. Focus on what matters. Use your time wisely today. ልክ እንደዚሁ እቺንም Nobody talks about this. You don't need more time. You need better use of time. Everyone has 20. You don't need more time. You need better use of time. ያረኩኝ መጥለታለሁ። ይሄን ማድረገው እዚህ ጋር እየመጣው እቺን ክሊክ በማድረግ እዚህ ጋር እየመጣው ሴቲንጉን አስተካክላለሁ ማለት ነው። ከዛ በተረፈ ቴክስት አድ ማድረግ ብፈልግ ለምሳሌ አሁን ዲፎልት ቴክስት ለምሳሌ ቴክስት መልቼ እዚህ ጋር ቴክስት ወደዚህ ስባታለሁ። ለምሳሌ እዚህ ጋር መጣና ቴክስቱ እዚህ ጋር ነው የሚጻፈው።
ለምሳሌ ካፕከት ብለው እቺን እዚህ ጋር እየመጣው ከፈለኩኝ ጽሁፍ ብላክ ማድረግ እችላለሁ፣ ቢጫ ማድረግ እችላለሁ። በተረፈ እዚህ ጋር እየመጣው ይሄንን እነዚህ የሚመቸኝን እየመረጥኩ የሚያምረውን ደስ የሚለኝን መጥቼ እቺን እንደዚህ ማድረግ ምን እችላለሁ ማለት ነው። ከዛ በተረፈ ለምሳሌ ትራንዚሽን ለምሳሌ ሌላ ኢምፖርት ላድርግለትና አንድ ቪዲዮ አድ ባረግለት እዚህ ጋር አንጥቼ እንደዚህ ባረግለት ከዛ እዚህ መካከል ትራንዚሽን ያስገባልኛል ራሱ ማለት ነው። እዚህ ጋር ትራንዚሽን ያስገባልኛል ማለት ነው። መጥቼ ባረግለት ያው እንደምታዩት Nobody talks about this. You don't need more time. You need better use of time. Everyone has 24 hours. But not everyone uses them well. Your brain follows priority. Start simple. Plan your day. Remove useless tasks. Focus on what matters. Time is controlled, not found. Use your time wisely today. Time wisely today. እንደምታዩት ኢፌክቱን ትራንዚሽኑን አድርጎልኛል ማለት ነው። ኢፌክትም የፈለግነውን ኢፌክት እየመረጠን ደስ ያለንን ኢፌክት እዚህ ጋር ፕላስ በማድረግ መውሰድ እንችላለን ማለት ነው። በተረፈ ካፕሽን ደግሞ ጄነሬት ያደርግልናል ሰብታይትል ማለት ነው። ካፕሽን ማለት ሰብታይትል ነው። እዚህ ጋር ልክ ካፕሽን ስነካ እዚህ ጋር እንግሊሽ አይደንቲፋይ ፊለር ወርድስ ብሎ ይመጣል። ከዛ ይሄንን ጄነሬት ብለው ራሱ ጄነሬት ያደርግልናል ካፕሽን ማለት ነው። ይሄን ይመስላል። Nobody talks about this. You don't need more time. You need better use of time. Nobody talks about this. You don't need more time. You need better use of time. ቮይስ ኦቨርን ወደ ሰብታይትል ቀይሮልናል ማለት ነው። ይሄን ይመስላል የካፕከት አጠቃቀም። በተረፈ ሌላ ምን አለ የሚያስቸግር ነገር? በቃ ያው እንዳልኳችሁ ነው። እዚህ እየገባን የምንፈልጋቸውን እየመረጠን ሴሌክት እያደረግን መጠቀም እንችላለን ማለት ነው። በጣም ቀላል ነው በጣም